ጤና ይስጥልኝ እንዴት ናችሁ ሰላም ናችሁ አማን ነው እኛ ነብይ ነን ስንል ሰው አላምንም ብሎን እንጂ የምናየውን የምንመለከተውን ወደፊት የምንተነብይ ሰዎች ነን ለምን ይሄንን አልኩኝ መሰላችሁ አዶናይ አጭበርባሪ ነው አስመሳይ ነው ይሄ መንጋ ኢትዮጵያ ህዝብ የሆነ ፍለፊት የሚታየውን ነገር አይቶ ከፍለፊት የሚሰራውን ሴራ ሳያረጋግጥ ማርያም ብሎ ከተናገረ ማርያምን ያፈቀረ የሚመስላቸው ሰይጣኖችን የሚያመልኩ መንጋው ኢትዮጵያዊ ነው ብዬ ነበር አዶናይ ወደ አሜሪካ ገብቷል ለበጎ አድራጎት ድርጅት አዶናይ ፋውንዴሽን አቋቁም ያለው አለ እኛ እግዚአብሔር እንጂ ሰው ባላየን ሰዓት ሚሊዮኖችን የታደግነው ህዝብ የሚያድን ፋውንዴሽን ዘግተውብን አካገር ያበረሩን የሱ ዘመዶች ናቸው እሱ ዛሬ ግን ኢትዮጵያ ውስጥ የበጎ አድራጎት ከፍቻለሁና ሰው እየረዳው ነው ይላል ይሄን ሳይ ያበሳጨኛል ስለምናደድም ነው የምናገረው አዶናይ ወደ አሜሪካ ገንዘብ ለማሰባሰብ በህግ መብት አለው ወይ በኢትዮጵያ የማህበራትና የበጎ አድራጎት ድርጅት ህግ አገር ውስጥ የሚሰሩ ድርጅቶች 10% ከውጪ 90% ከአገር ውስጥ ነው ገንዘብ ማሰባሰብ መብት ያላቸው አዶናይ በምን ህግ ነው አሜሪካ ሄዶ በሱ አካውንት ገንዘብ ሰብስቦ ለሌላ ኤንጂኦ ገንዘብ ማስተላለፍ የሚችልበት የትኛው የማህበራዊ ማደራጀት መብት ነው የሚለውን ጥያቄ ጠይቃለሁ ለሌላው የሚፈቀድ ለሌላው ደግሞ ወንጀል የሚሆነው የብልጽግና መንግስት ለአዶናይ ሩህሩ ልብ ስላለው ነው ወይስ ወያኔዎች ከጀርባ ሆኖ እና ደብረጽዮን ስለሚያስፈራሩን ይሆን ብዬ ጠይቃለሁ እስኪ በዚህ ቪዲዮ ላይ አንድ በጣም ማከብረው እውነትን ብቻ የሚያወራ ኔጌቲቭ የሚያስብ ልጅ ከዩቲዩበሮች ማከብረው ልጅ ኤላ ቱብ የሚለው ልጅ ያቀረበውን ማስረጃ እንመልከት እሱን እንመልከትና እንመለስ አንዴ ሶሪ አንዴ አንድ ጊዜ እንደዚህ ኮንተንት ክሬተሮች ጎበዝ ሲባሉ ምናምን ሁሉም ሰው ከእውቀት ነፃ የሚመስላቸውና እነሱ ብቻ አዋቂ የሆኑ የሚመስላቸው እንግዲህ እኔ አዶናይን ከዚህ ቀደም በተለያየ በሚሰራቸው ስራዎች ጥሩ ነገር ሲሰራ አፕሪሺየት የማደርገው ሰው ነው እንደምታውቁኝ ሁሌም ፖዘቲቭ በሆነ መንገድ ነው እንግዲህ ቪዲዮዎች የምሰራው ለሰዎች በሚያስተምርና በሚገባ መንገድ በተጨማሪ ደግሞ ምንም ነገር ያለ መረጃ እንደማላወራ ታውቃላችሁ በመረጃና በማስረጃ ነው ነው አሁን ግን አዶናይ የመጣበት ግን በጣም የሚደብርና ህዝብን የማጃጃል አይነት ስሜት ያለው ነገር ስለሆነ ምንድነው የሚለውን እስከ መጨረሻ ተከታተሉ እያንዳንዱ ነገር ገደብ አስፈጽማችኋለሁ መጀመሪያ ምን አላለውን በቪዲዮ ላሳያችሁ ከዛ ሐሳቤን እንቀጥላለሁ መጀመሪያ ግን ይሄን ቪዲዮ እንመልከት አዶናይ አካውንት የተፈለገ ሰዎች እውነታችሁ ነው አካውንቴ የለም ታገኙታችሁ ሜቢ ታገኙት ቪዲዮ እንዳለ ተጋፍቷል አይ ቲንክ ለብዙ ሲጠበቅ የነበረ ነገር ነው ይሄ ብዙ ሪፖርት ብዙ ኮሚኒቲ ጋይድላይን ብዙ ነገሮች አልፈን እዚህ ደርሰናል ኤኒዌይስ አዶናይ ፋውንዴሽን የሚል ይህ አካውንት ፎሎ አድርጉ ጋይስ ቪዲዮዎችን እና የአየር ቆይታዬን በዚህ አካውንት የምታዩ ይሆናል ቲክቶክ ባን ካላደረገው ማለት ነው 1 ሚሊዮን ፎሎ እናደርሰው በጣም ደስ ይለኛል ነገር እንግዲህ አሁን ላይ አንድ የመጣ ፋሽን አለ ሰዎች የራሳቸውን አካውንት ዲአክቲቬት ያደርጉታል ወይ ፕራይቬት ያደርጉትና ያንጫጫሉ አቴንሽን ፍለጋ ወይም ደግሞ ሌላ ባካፕ አካውንታቸው ፎሎ ሊደረግላቸውና ልክ ጥሩ ፎሎወር ሲያገኙ ያን አካውንት ተከፈተልን ብለው ደግሞ ይመጣሉና ታዲያ ብዙ ኢትዮጵያን ሶሻል ሚዲያ ላይ የሚጠቀሙት ለመመልከት እንጂ ኮንቴንት ክሬተሮች
ስለዚህ እንዲህ ያለውን ህዝብ በቀላሉ ለመሸወድ ይመቻል። ምክንያቱም ተመልካች ብቻ የሆነ ሰው ስለ ሶሻል ሚዲያ አልጎሪዝም ሴቲንግ ወይም ደግሞ ኮሚኒቲ ጋይድላይንሶችን ምናምን እያንዳንዱን ነገር ስለማያውቅ የሚነገረው ነገር ሁሉ እውነት ይመስለውና ያምናል ማለት ነው። እዚህ ጋር ምንም ሲል ሰማ ነው እንግዲህ ሲጠበቅ የነበረው ነገር ነው። ብዙ ሰው ሪፖርት ያደርግብኛል። በአሁኑ ሰዓት የኔን ቻናል ብትፈልጉት አታገኙትም፣ ቪዲዮዎቹን ጠፍተዋል ነው አይደለም የሚለን። ይሄ ግን እውነት ቪዲዮዎቹ ጠፍተውና ቻናሉ ባን ተደርጎ አይደለም። ብዙዎች አሁን ደንግጠው የአዶናይ አካውንት ተዘጋ ምናምን እያሉ እየተንጫጩ ነው። ግን አሁን እዚህ ጋር ምን ሲል ሰማችሁ? ከዚህ በኋላ በአሜሪካ ያለኝ ቆይታዬ አዶናይ ፋውንዴሽን በሚለው አካውንት ላይ ትመለከቱኛላችኋል። እዚህ ጋር ዋናው ነጥብ ያለው ምናልባት እንዲህ አይነት ነገር ሲነገር አንዳንድ የእሱ አድናቂዎች ወይም ደግሞ የእሱ ተከታታዮች እኔ የምናገረው ነገር እንደ ምቀኝነት ምናምን ልታደርጉትና ላትሰሙም ትችላላችሁ። ብዙ ጊዜ እውነት ተናጋሪ አይወደድም ወይም ደግሞ አዳማጭም የለውምና እኔ ግን እውነት የምናገረው በእሱ ምቀኝነት ይዞኝ ወይም ደግሞ ያልተገባ ነገር ለመናገር ሳይሆን ሁሌም እንደምታወቀው ነው። አዶናይ ሆነ ማንም ሆነ እኔ ሁሌም ከእውነት ጎን በመቆም ነው የምታወቀው ነው። ይሄ ፐርፐዝ ለምን እንደተፈጠረም በደንብ ላስረዳችሁ ስለፈለኩ ነው። አዶናይ ወደ አሜሪካ የሄደበት ዋነኛ ምክንያት ኢትዮጵያ ውስጥ ከ25,000 በላይ ህጻናት በልብ ህመም እየተጠቁ ስለሆነ ለዛ የሚሆን እርዳታ ለማሰባሰብ ነው የሄደው። ስለዚህ ይህንን የእርዳታ ፕሮግራም በትክክለኛ በትልቁ አካውንት 5.4 ሚሊዮን ተከታይ ባለው የሚያስተላልፍ ከሆነ አንድ የተፈጠረ ትልቅ ችግር ስላለ ያ ትልቅ ችግር በውሾች ተዘጋብኝ ያለውን አካውንቱን እስከ ወዲያኛው የእውነት እንዲያዘጋበት ይችላል። አንዳንድ የሰው ልጅ የአፉን ፍሬ ነው የሚበላው ይባላል። 5.4 ሚሊዮን ተከታይ ያለው አካውንቱ እንደምናውቀው የተለያዩ በጎ ስራዎችን የሚሰራበት በየቀኑ በትንሹ 10 እና ከዛ በላይ ቪዲዮ የሚለቀቅበት አካውንት ነው እና መዓት ቪዲዮዎች የተሰራበት እንደመሆኑ በትንሽ ስህተት የእስከዛሬ ልፋቱን ሁሉ ሊያሳጣው ስለሚችል ምን አይነት ብልጠትን ለመጫወት አሰበ? ስማርት በሆነ ወይ ቪዲዮዎቹን ፕራይቬት ከማድረጉ በፊት ቀደም ብሎ ፔጄ ብዙ ሪፖርት እየተደረገበት እና የመጨረሻ ማስጠንቀቂያ ነው ሊዘጋብኝ ነው የሚል አይነት ንግግር ተናግሮ ነበረ። ያንን ባለ ከደቂቃዎች በኋላ ራሱ በትክክለኛው መንገድ ፕራይቬት ያደረገው ነው። ያው በቪዲዮ ላይ እንደሰማችሁ ቻናሌ አሁን አታገኙትም፣ ቪዲዮ ጠፍቷል፣ ከዚህ በኋላ የምታገኙኝ በዚህኛው አካውንት ነው ብሎ መጣ ማለት ነው። ይህንን ያደረገበት ዋነኛ ምክንያት አሁን ምን እንደሆነ ልንገራችሁ። አሁን ወደ አሜሪካ የሄደበት ጉዳይ ከእርዳታ ጋር በተያያዘ ጉዳይ ስለሆነ የሄደው ከእርዳታ ጋር የተያያዙ ስራዎች ደግሞ አይታችሁ ከሆነ አንዳንድ ጊዜ በእርዳታ ሰበብ ሆስፒታል ገንባ የታመሙትን እንርዳ ምናምን በሚል ሰበብ የሚሰበሰበው ገንዘብ ለትክክለኛ ተረጂዎቹ የመድረስ ቻንሱ በጣም አናሳ ነው። ለምሳሌ ከ100% 20% ራሱ ለትክክለኛ ዓላማ ከዋለ የሚደነቅ ነገር ነው። ስለዚህ ከዛ ጋር በተያያዘ ይሄ እርዳታ በሚሰባሰብበት ጊዜ ብዙ ጥያቄዎች ከዚህ በኋላ ሊነሱ ስለሚችሉ በዛ ምክንያት ብዙ ሪፖርት ተደርጎ ትክክለኛ አካውንቱ በትክክለኛው መንገድ ሊዘጋበት ስለሚችል ያን ፕራይቬት አድርጎ ለዚህ እርዳታ ዝግጅት የሚሆን ነገር አዘጋጅቶ ነው። ያ ጥያቄ ደግሞ ይመጣል አይመጣም የሚለው ነገር ገና ካሁኑ የተለያዩ ሰዎች ጥያቄ እያነሱ ነው። ለምሳሌ እሱ በሄደበት ሀገር ላይ ብዙ ጊዜ ከእርዳታ ጋር በተያያዘ ጥያቄ ከሚያነሱ ሰዎች መካከል ተሙ የሚባለው ልጅ ታውቁታላችሁ አይደል? አንድ ጥያቄ አንስቷል። ያን ጥያቄ ደግሞ ሌላ ግለሰብ ደግሞ ድርጊቱ ትክክል እንዳልሆነ በምላሽም ጭምር ቪዲዮ ሰርቷልና እቺን ቪዲዮ መጀመሪያ አስመልክታችሁ ዋናው ጥያቄ አንደኛው ጥያቄ ኢትዮ ኢስታንቡል ሆስፒታል እና ሀርት ቱ ሀርት ፋውንዴሽን አንድ ሰው ክሬት ያደርገው ሀርት ቱ ሀርት ፋውንዴሽን ገንዘብ አሰባስቦ ለኢትዮ ኢስታንቡል ሆስፒታል ነው ገንዘብ ሊከፍል እያሰበ ያለው ማለት እንደዛ ነው የሚያደርገው። ስለዚህ ለዚህኛው እጁ ሰብስቦ ለዚህኛው እጁ መክፈል ይችላል ወይ? ህግ አዋቂዎች ካላችሁ እንደዛ ይቻላል። ራስህ መሱ አይቻልም ማለት ነው። እንዴት ናቸው? አይ ሪሊ አፕሪሺየት ተሙን ጥያቄ ስላነሳ እንደዚህ ግልጸኝነትን መፈለግ ምንም ችግር የለውም፣ ከምንም ጋር አይገናኝም እና ፖለቲከኞች ቁጭ ብለው ግፋ በለው ብለው ደሃው እንደሚያስጨርጭት ታውቃላችሁ። እኛም የምንደግፈውን ሰው መደገፋችንን ብቻ ሳይሆን አንዳንድ ነገሮችን ቀደም ብለን ማየት ያስፈልጋል። ለምን ጥሩ የሚሰራው ሰውዬ ከሆነ ነገር ጋር አጋጭተ ነው ገፍተን እስከ መጨረሻ እንዳይሰራ ልናደርገው እንችላለን። ይሄ የግለሰብ እርዳታ አይደለም፣ የሀገር እርዳታ ሁላችንንም የሚመለከት ነው፣ ግዴታ አለብን። ስለዚህ ተሙ ያነሳ ጥያቄ አለመመለስ ብቻ ሳይሆን
ከባዲ ላንጉጁ እንደተረዳሁት ሰዎቹ ኦፌንድ ነው። ለምን ኦፌንድ ሊሆኑት? ምክንያት የላቸው፣ መልስ የላቸው። ስለዚህ ኮንፍሊክት ኦፍ ኢንትረስት አለው መልሱ። የግል ጥቅም ከሙያ ኃላፊነት ጋር ሲጋጭ እንደማለት ነው። ይሄኛው ፕሮፊት ሜከር ነው፣ ይሄኛው ደግሞ ለእርዳታ የተቋቋመ ድርጅት ነው። በወንጀል ማስጠየቅ ብቻ ሳይሆን ወንጀል ነው፣ ፍራውድ ነው። በቃ በአንድ ሰው ስም ያለ ነው ከዚህኛው ወጥቶ ወደዚህኛው የሚገባበት ምንም አይነት ምክንያት የለም። ያነሳው ጥያቄ አሁን ግልጽ መሆን መቻል አለበት። ትክክለኛ ጥያቄ ነው ብዬ ነው የማስበው። እንደምትመለከቱት እርዳታ መሰባሰብ ከመጀመሩ በፊት ገና ይሄ ጥያቄዎች መነሳት ከጀመሩ እርዳታው ገንዘቡ በሚሰበሰብበት ሰዓት ደግሞ ብዙ ጥያቄዎች ስለሚፈጠሩ እነዛ ጥያቄዎች ደግሞ ቅድም ባልኳቸው መሰረት ብዙ ችግር አለባቸው። ይሄ ከእርዳታ ጋር የሚሰሩ ስራዎች አንዳንድ ጊዜ ህዝቡ የዋ ስለሆነ ለምሳሌ የመቶ ብር ቻሌንጅ ያስጀምርና ያንን የእርዳታ ቪዲዮ 1 ሚሊዮን ሰው ተመልክቶት ቢሆንና 10,000 ሰው መቶ ብር ሰጥቷል ቢባል 10,000 በመቶ ብር ብታበዙት ኢን ሚሊዮንስ ነው አይደለም የሚመጣው ገንዘቡ። ከዛ እነዛ ገንዘቡን የሰበሰቡ ሰዎች ደግሞ ለሚታከሙት አካላቶች ይሄው ከህዝቡ በመቶ ብር ቻሌንጅ የሰበሰብ ነው ብለው 100,000 ብር ራሱ ቢሰጡ ህዝቡ ያጨበጭባሉ። ዋው ይኸው አደራችን ደረሰ። ምክንያቱም 100 ብር የሰጠ ሰው 100,000 ብር ሆኖ ነው እዛ ጋር ቪዲዮ እያየ ያለው። ስለዚህ የእሱ የሌሎቹ ተደማምሮ 100,000 እንደመጣ እንጂ የእሱና የሌሎቹ ገንዘብ ግን ሚሊዮን ብር እንደሚመጣ ማንም ሰው ካልኩሌት አድርጎ አያውቀው። 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ እንደሚባለው ትንሽ ብር የሚመስለን ነገር ለብዙ ሰው በሚከፋፈልበት ሰዓት በጣም ብዙ ብር ነው የሚመጣው። ደግሞ ብዙ ጊዜ 100 ብር ቻሌንጅ ተብሎ ብዙ ሰዎች 100 ብር ብቻ አይልኩም። አንዳንዶች በተለይ ልጅ ሀገር አረብ ሀገራት ላይ ያሉ ሰዎች $100 ላኩ ማለት በኢትዮጵያ 10,000 ብር ማለት በባንክ ምንዛሬ እንኳን የሚመጣው የአንዱ ሰው 10,000 ብር የስንት ሰውን 100 ብር ቻሌንጅ ይችላል ማለት ነው፣ የብዙ ሰው። ስለዚህ እዚህም ሀገር ውስጥ ያለ ሰው 100 ብር ተብሎ 100 ብር ብቻ አይልክም። ነገር ግን እንደው አላከም ያለው ሰውዬ $100 አይደለም የኢትዮጵያ 100 ብር ብቻ ላከው ብንል እንኳን እነዛን ብሮች ለብዙ ሰው ብታበዛቸው በጣም ሚሊዮን ብር ነው የሚመጣው። ስለዚህ እርዳታ የሚሰበስቡት ሰዎች ለምሳሌ 1 ሚሊዮን የሰበሰበ ሰው 100,000 ብር ቢሰጥ ስንት ብር ነው ያተረፈው? 900,000 ብር ነው ያተረፈው አይደል? ስለዚህ ለሰውየው የሰጠው ከባህር ላይ በማንኪያ ጨልፎ እንደመስጠት ነው። 10% የሚሆነው ነው የሰጠው፣ 90% የሚሆነው ለግል ጥቅሙ ወስዶታል። እዛ እነዚህ በእርዳታ ስም የሚሰሩ ሰዎች በቀድሞ ሕይወታቸው ምንም ያልነበራቸው ከዛ በኋላ ግን ባለመኪና፣ ባለቤት፣ ባለሱስ ምናምን ሆነው እናያቸዋለን። እነዚህ ሰዎች እኮ ገንዘብ ታንክ ዩ ኤላቱ። ይሄ ነው እኔ አዶናይ መጀመሪያ ሲጀምር አስመሳይ ነው፣ አጭበርባሪ ነው፣ ውሸታም ነው። መንጋው አስተውልም። ኤላ እንዳለው ነው። እውነተኛ ሰዎች በኢትዮጵያ ውስጥ አይከበሩም፣ ተመልካች የላቸውም። አጭበርባሪ፣ ውሸታሞች፣ አስመሳዮች የማይጠይቅ ሚሊዮን መንጋ አላቸው። አዶናይ የራሱን አካውንት ሳይሆን አውት ያደርግና ዲአክቲቭ ያደርገውና እሱም ፍሬንዱ ጃኒ የኢትዮጵያ ሕዝብን በዚህ መልክ ሲያጃጅሉ ይሄ መንጋው ወይኔ ተዘጋ ያለ መንጋውን እንዴት እንደሚቀልዱበት ስለተረዱ ማለት ነው። አሁን እሱ አይደለም። እኔ የበጎ አድራጎት ድርጅት ውስጥ ወደ 14-15 ዓመት በላይ አገልግያለሁ። ህጉን በደንብ ነው የማውቀው። አንድ በጎ አድራጎት ድርጅት ከሀገር ውስጥ 90% አገር ውስጥ የተቋቋመ በጎ አድራጎት ድርጅት ከሆነ 10% ከውጭ ነው የሚያሰባስበው። አዶናይ ፋውንዴሽን በራሱ ስም ፈንድ አሰባስቦ ለግል ሆስፒታል የመስጠት መብት የለውም። ኢስታንቡል ልብ ሕክምና ማዕከል የግል ሆስፒታል ነው፣ አትራፊ ድርጅት ነው። በምን መለኪያ ነው የበጎ አድራጎት ድርጅቶች
ገንዘብ ያለምንም ምክንያት ከህዝብ አሰባስቦ ለግል ሆስፒታል የሚሰጥበት የኢትዮጵያ ህግ አለ ወይ? አዶናይን የማይጠይቅ ህግ፣ አዶናይ እንደፈለገ የሚሰራበት ህግ ኢትዮጵያ ውስጥ ካለ ሊነግሩን ይችላሉ የኢትዮጵያ መንግስት። አለበለዛ አዶናይ አሁን አሜሪካ ሄዶ ያሰባሰበው ገንዘብ በአዶናይ ቲክቶክ ስለሆነ አዶናይ አካውንት ላይ የገባ በሙሉ መንግስት በበጎ አድራጎት ድርጅት ኦዲት አሰርቶ ወጪና ገቢን አይቶ ለምን እንዳዋለ መጠየቅ አለበት። ይህንን እኔ እስከ መጨረሻው ደም ጠብታ ነው የምከታተለው፣ እስከ መጨረሻው ምን ላይ እንደደረሰ። አዶናይ በቲክቶክ ለበጎ አድራጎት ብሎ የሚለቅማት አንድ ኮይን በኢትዮጵያ ህዝብ መንግስት በጎ አድራጎት ድርጅት ኦዲት ትደረጋለች። በአካውንቱ ስም ላይ ቁጭ ብሎ ገንዘብ ካሰባሰበ አካውንቱ ላይ የገባ ከየትም የመጣ ገንዘብ ኦዲት ይደረጋል። ስለዚህ አዶናይ አሁንም ደግሜ ነው የምነግራችሁ፣ አስመሳይ፣ ውሸታም፣ ተልኮ ያለው አጭበርባሪ፣ መንጋውን ሊያጃጅል የሚችል ብልጥ ማፊያ ነው። ይህንን ከአዶናይ የግል ጥቅም ማግኘት ጋር ምቀኝነት የለብኝም። እኔም ኤላ እንዳለው ግን እያየን ሲያጭበረብሩ ህዝብን መንጋውን እንደፈለጉ ሲነዱ ህሌናችን ዝም ብሎ አያይም። በግሉ ቤቱ ሄደ ገንዘብ መስጠት ትችላለህ። አዶናይን ካፈቀርኩ በኢትዮጵያ ህዝብ ስም ብለህ ከጠራ እኔ ኢትዮጵያዊ ነኝ፣ ልታጃጅለኝ አችልም። በዛ መግራ አዶናይን የሚያፈቅር አፍቃሪ ወድሃለሁ ካለ በግሉ ሄዶ ቤቱ ገንዘብ ሊሰጠው ይችላል፣ አካውንቱ ውስጥ ሊያስገባ ይችላል። ኢትዮጵያ ህዝብ ብለህ ከጠራ ግን እኔም ኢትዮጵያዊ ነኝ፣ ይመለከተኛል። ኢትዮጵያ ውስጥ በጎ አድራጎት የሚሰሩ 90% የራሳቸውን አካውንቲንግ የሚያደልቡት 10% ላሉት ዓላማ አይሰጡም። አብሶ ይሄ በቲክቶክ የሚሰበስቡ ምናምን በአንዴ የነሱ ህይወት ተለውጦ ነው የምታዩት እንጂ የረዱት ሰዎች ተለውጦ አታዩ። 2 ሰው ሲረዱት አለ፣ 3 ሰው ሲረዱት አለ። ከዛ ውጪ 90% የራሳቸውን ህይወት ነው የሚቀይሩት። ስለዚህ መንግስት አዶናይ ውጪ ሄዶ የሰበሰበውን ገንዘብ በምን ህጋዊ መንገድ እየሰበሰበ እንደሆነ የአዶናይ ፋውንዴሽን ከሆነ አዶናይ ፋውንዴሽን ነው ገንዘቡ ኦዲት መደረግ ያለበት። ስንት ከሀገር ውጭ ሰበሰብክ የሚለው ዶላሩንም አያመጡትም። ኢትዮጵያ በዶላር እዛ ከሰጠክ እነ አዶናይ ዶላሩን ይመነዝሩና በብላክ ማርኬት እዚህ ያስገባሉ። ዶላሩን በኢትዮጵያ ንግድ ባንክ ይልካሉ ወይ? ምንዛሪውን አሁን አሜሪካ ነው የሚሰበስቡት፣ በዶላር ነው የሚሰበስቡት። ዶላሯን ግን በኢትዮጵያ ንግድ ባንክ ነው ወይ እየሰበሰቡ ያሉት? በኢትዮጵያ ንግድ አካውንት ነው እየሰጡ ያሉት? እዛ ባለ ክሬት አካውንት ነው እየሰበሰቡ ያሉት። ዶላሩን እዛ ያስቀራሉ፣ እዚህ ያለውን ብራቸውን ግን መኒ ላውንደሪ ይሰሩበታል። መኒ ላውንደሪ። እኔ አሁንም ለኢትዮጵያ ህዝብ መንግስት ጥሪ አስተላልፋለሁ። የአዶናይና አዶናይ መሰል ሰዎች አጭበርባሪዎች ናቸው። ትንሽ ነገር አሳይቶ 100 ነው የሚያጠፉት። አሁንም አዶናይ ወደ አሜሪካ ሄዶ ገንዘብ ያሰባሰበበትና የበጎ አድራጎት ድርጅት ፋውንዴሽን ያቋቋመ ህግን ተከትሎ ነው ወይስ አዶናይ መንጋ አጨብጫቢ ስላለው ከታሰረ የሚጮለኝ ስላለ ብገልም አልጠየቅም የሚል መብት ነው የተሰጠው ወይስ እንዴት ነው የሚለው ለተሙ መልስ የሰጠ የህግ ባለሙያ ይሁን። እናመሰግናለን። ኤላቱ በጣም አድናቂ ነኝ። አመሰግናለሁ። እውነት አታቆስልም። እውነት ካንተ ህሌና እረፍት ጋር ነው የምትኖረው። እዚህ መንጋው ስለጨወ እውነትን ዝም ብለው ማለፍ ራስን መዋሸት፣ ከነሱ ጋር ውሸታም መሆን ማለት ነው። ስለዚህ ኤላ ቱብ በጣም ነው የማደንቀው።
አዶናይ ግን የኢትዮጵያ መንግስት እንዴት እየተመለከተው እንደሆነ ቢያስረዳን እጠይቃለሁ። ገና ሲጀመር ነው አዶናይ አጭበርባሪ ነው ያልኩት። የሁልጊዜ የኔ አካውንት ተዘግቷል የሚለው ተዘግቶበት ሳይሆን ዲአክቲቭ እያደረገ ይሄ መንጋ ህዝብ እየተጫወተበት እንደሆነ መረዳት አስፈላጊ ነው ለማለት ነው። እንከታተላለን። አሁን የተለቀመው ገንዘብ በምን ህጋዊ መንገድ የት ወዴት ለማን የሚለውን እስከ መጨረሻው ፎሎ አፕ እያደረግን እናንተ ጋር እናደርሳለን። መልካም ጊዜ፣ መልካም ቆይታ።